ምን ነው እዚህ ሀገር ውስጥ ጉስቁልናን አግብቻለሁ ውሽማዬ ነው ቅምጤ ነው አላችሁ እንዴ? በጣም ነው የምታሳፍሩ። ጉስቁልና ቆጥ ላይ መኖር በሚያፈስ ቤት ውስጥ መኖር በቃ ትክክል እንደሆነ ልታስረዱ የምትሞክሩ ሰዎች አላችሁ። ምን ነው ለድህነት በጣም ታማኝ ነን አላችሁ እንዴ? ውሃ ጠጡ። ሰው እንዴት የደከረተ ላይፍ በቃ ይሄ ጉስቁልና የሆነን ህይወት ትዝታዬ ነው ብሎ የሚከራከረው በየሚዲያው ትዝታ እንዴት ይሆናል? ትላንትና ያለፍክበት የመከራ ህይወት ለነገክ የሆነ እንደ መማሪያ ሊሆን ይችላል እንጂ አያት ታፋቱኝ ከሱ ጋር ተጋብቻለሁ ታመንለታለሁ ብለህ ትከራከራለህ እንዴ? እውነት ለመናገር አገሪቷ ላይ እንደዚህ አይነት በቃ ጉስቁልና፣ ችግር፣ ግርጣት፣ ኮተት መንፈስ ውሽማዬ ነው የሚል ሰው በዝቷል እንዴ። እኛ የተሻለ ነገር አያምረንም እንዴ? እንደሳንዳ ኢትዮጵያኖች የተሻለ ነገር አይገባቸውም ያለው ማን ነው? የሚያምር ነገር ማየት አንወድም እንዴ? ውብ ነገር አይገባንም እንዴ? እንዴ ምን ነው ጋብቻችን ውስጥ ቺታ እናረግም አላችሁ? ምን ነው ድህነት ካልሆነ ብልጽግናና ይሄ የሚያምር ነገር ውበት ማሸብረቅ ማጌጥ አይገባንም አላችሁ? ውሃ ጠጡ እንደዚህ አይነት ሰዎች ኮልኮሌ መንፈስ